አንድ ደቂቃ ከኔ ጋራ አሁን ትጸልያላችሁ። አሁን ኢን ሶሻል ሚዲያ ክራይስት ዘ ፋውንቴን ኦፍ ላይፍ ኢንተርናሽናል ቤተክርስቲያን ውስጥ ሆነን ነው ይሄንን የጸሎት ፕሮግራም እያሳለፍን ያለነው። አሜን እያላችሁ የእግዚአብሔርን ቃል የእግዚአብሔርን ኃይል ወደ ውስጣችሁ ተቀበሉ። እግዚአብሔር ቃሉን ላከ ፈወሳቸው፣ ከመከራቸው ሁሉ አዳናቸው ይላል። እግዚአብሔር ቃል ልኮ ነው ሰዎችን ከመከራ የሚያድነው። ቃል ልኮ ነው ተብታቢን የሚበጣጥሰው። ቃል ልኮ ነው ሞትን ወደ ህይወት የሚቀይረው። ቃል ልኮ ነው እግዚአብሔር የሚጠቀመው ትልቁ መሳሪያ ቃሉ። ስለዚህ ይሄ የትም ስፍራና እንዲሰማ ባካችሁ በፍቅር ለምናችኋለሁ። ሼር አድርጉ ለጓደኛ ለዘመድ እጸልያለሁ። አብረን እናንተም አሜን እያላችሁ ተቀበሉ። የተለያየ በሽታ ውስጥ ያላችሁ መከራ ውስጥ ያላችሁ በጌታ በኢየሱስ ስም አሁን ነፃ የምትወጡበት ጊዜ ነው። ደዌ ሁሉ አሁን የደቀቀ ይሁን። በመገረፉ ቁስል ተፈወሳችሁ እንደሚል ቃል በኢየሱስ ስም በበሽታ የተጠቃችሁ በሽታ በላያችሁ ላይ የተጠመጠመ መርገም፣ ጭንቀት፣ ግራ መጋባት ሆዳችሁ ውስጥ በሚበላ በሚጠጣ የገባ ካንሰር፣ ኤችአይቪ፣ ግፊት፣ ስኳር በሽታ፣ ኪንታሮት በሰውነት ውስጥ የተጣበቀ በአካል ላይ የተጣበቀ ለምጽ ለዘላለም በክርስቶስ ኢየሱስም እረግምሃለሁ። ለዘላለም ኃይል የደቀቀ ይሁን። ለዘላለም በኢየሱስም ጉልበት ይሰበር። ኤችአይቪ ኃይል ከሰው ደም ውስጥ ነጭ ደም ሴል ውስጥ ለዘላለም የደቀቀ ይሁን። ካንሰር፣ የትኛውም ካንሰር የትኛውም አካል ላይ ተቀመጠ በናዝሬቱ በኢየሱስም ከዚህ ሰዓትና ደቂቃ ጀምሮ ኢየሱስ ጠርቼበታለሁ። ለዘላለም ምንጭ የደረቀ ይሁን። ኪንታሮት፣ እባጮች፣ ለምጽ፣ ልዩ ልዩ የበሽታ አሰራር በኢየሱስ ስም ረግሜሃለሁ። በኢየሱስ ስም ነቀልኩ ከሰውነታቸው ውስጥ። በኢየሱስ ስም ነቀልኩ ከሰውነታቸው ውስጥ። በኢየሱስ ስም ነቀልኩ ከአካላቸው ውስጥ። በኢየሱስ ስም ነቀልኩ ከአእምሯቸው ውስጥ። አልጋ ቁራኛ የሆናችሁ ሰውነታችሁ በተለያየ ነገር ተተብትቦ ቤት የተኛችሁ ተስፋ የቆረጣችሁ ዘመድ የለኝም ብር የለኝም የምትሉ የምስራች ወንጌል ያድናል። ኢየሱስ እግዚአብሔር ልጅ ያድናል። አልዓዛር በአራተኛ ቀን ከሞት ያስነሳ ጌታ ዛሬም ተስፋ የቆረጣችሁበት ነገር ሕያው አድርገው ያኖረዋል። የአካል ስብራት የኩላሊት ችግር ያለባችሁ እጢ ያለባችሁ በናዝሬቱ በኢየሱስ ስም ተፈወሱ። በናዝሬቱ በኢየሱስ ስም ተፈወሱ። እባጫውን የተቃጠለ ይሁን። አይን ላይ ያለ ደዌ የተቃጠለ ይሁን። ጆሮ ውስጥ ያለ ደዌ የተቃጠለ ይሁን። አእምሮ ውስጥ ያለ ደዌ የተቃጠለ ይሁን። አካላችሁ ላይ ያለ ደዌ የተቃጠለ ይሁን። ጨጓራ የሚል የተነቀለ ይሁን። የጉበት በሽታ የተነቀለ ይሁን። የምትሰሩት ነገር አይወርሳችሁ። ተስፋ አትቁረጡ። ኢየሱስ ያድናል። እመኑ፣ በወንጌል ትጸናማላችሁ። እመኑ፣ በእግዚአብሔር ቃል ትጸናላችሁ፣ ትፈወሳላችሁ። አሁን በዚህ ሰዓት የሰማኝ ሁሉ እርግጠኛ ነኝ አንዳንዶቹ ተፈውሷል። የታሰረ ተፈቷል። ሽባ ሲተረተር ወንጌል ውስጥ አይተናል። ዛሬም ሽባ የሆናችሁ ሰዎች ከሽባነታችሁ ወጥታችኋል። የፋይናንስ ችግር፣ ጭንገፋና ሞት፣ ግራ መጋባት መንገዳችሁ ላይ ሁል ጊዜ አለፍኩ ስትሉ ወደ ኋላ የሚመልስ በናዝሬቱ በኢየሱስም ጭንገፋን ከመንገዳችሁ ላይ ነቀልኩት። ሞትን ከመንገዳችሁ ነቀልኩት። ተራራ የሆነባችሁን ነገር ነቀልኩት። ትባረካለህ ወንድሜ። ነገር ይንቀሳቀሳል። ይህን ድምፅ እንደሰማ ነገር ይንቀሳቀሳል። የትንሣኤ ኃይል አሁን ነገርን ያንቀሳቀሳል። የመንፈስ ቅዱስ ሰዓት አሁን ነገርን ያንቀሳቀሳል። የተስፋው ቃል ክርስቶስ ኢየሱስ አዳኝ ነው። እሱ ነገርን ያንቀሳቀሳል። ባላችሁበት ቦታ ሁሉ ዓለም ሁሉ ወንጌል ያሸንፋል። ወንጌል የበላይ ሆኖ ይገዛል። ወንጌል ለዘላለም ይቀጥላል። ወንጌል ትውልድን ሁሉ ይማርካል። ነገሥታቶችን ይማርካል። በኢትዮጵያ ብዙ ሰዎች ወደ ክርስቶስ ኢየሱስ ፊታቸውን ሲያዞሩ አይቻለሁ። ይሁን ተመልከቱት። ቅርብ ጊዜ ይሆናል። አሜን። ሻሎም